መሰረታዊ የሚባሉ ነገሮች ለሀገር የሚጠቅሙ አብዛኛው እዚህ ውስጥ ምን ነበረ እስቲ በአደባባይ እንደ ፓርቲ ምን ነበረ ስቲል ስምምነት የቀረበው ለኢትዮጵያ ሕዝብ እስቲ ምን ነበር ስምምነቱ የኢትዮጵያ ሕዝብ ምን ነበረ በፓርቲ ደረጃ አብዛኛዎቻችን አናውቅም ምን ነበር የሚያጣላቸው ላይ መንግስትና የፌደራል መንግስቱ እሰጥ አገባ ውስጥ የገቡት የቃላት ነገር ውስጥ የገቡት መሰረታዊው ነገር ምንድነው ለኢትዮጵያ የሚጠቅም ነው ወይስ የሚጎዳ ነው የሚያፈርሰን ነው ወይስ ምንድነው በኢኮኖሚ ደረጃ የሚያደቀን ነው ወይስ አሁን ላለንበት ምስቅልቅልቅል የሚዳርገን ነበር እስቲ ምን ነበር ጠቅላይ ሚኒስትሩ ድርድር አድርገን ነበር ይላሉ እና ኃይሌ ገብረስላሴ ማንንም አላከንም እኛ ራሳችን ሄድ ነው ይላሉ ጠቅላይ ሚኒስትሩ ምን አላኩም ብለው ነበር የሆነ ሰዓት ላይ ደግሞ ልከናል አሉ ምን ነበር ድርድሩ ምን ነበር አልስማማ ያላቸው ልብ በሉ ባጫ ደበሌ በዚህ ያህል መጠን ለሱዳን ህዝብና ሰራዊት በዚህ ያህል ሲደራደር ቅድም ለነገርኳችሁ ኢትዮጵያ ለሚባል ዜግነት ትግራይ ውስጥ ለሚገኝ ትግሬ ለሚባለው ማንነት ግን እንደ ጠላት ሀገር በጣም የገረመኝና ያሳቀኝ መግቢያም ላይ ነግሬያችኋለሁ መከላከያችን ለፓርቲ አይደለም የቆመው አለ ስሙት ስሜት እንዲሰጣችሁ እንዲህ ነው ያለው አሁን ያለው የአብዮታዊ ዴሞክራሲ ሰራዊት አይደለም አሁን ያለው ንጹህ የኢትዮጵያ ሰራዊት ነው አሁን ያለው የማንኛውም ፓርቲ አገልጋይና ጥገኛ ያልሆነ የኢትዮጵያ ሰራዊት ነው አያችሁ ይሄ መከላከያ ለፓርቲ አያገለግልም ካለ ስለ ፓርቲ ካልሆነ የቆመው እንዴት ቲፒኤልኤፍ ለሚባል ፓርቲ እንዴት መከላከያ እንዴት የአማራ ሚሊሻ እንዴት የኤርትራ ወታደር እንዴት ለአንድ ፓርቲ ይሄን ያህል ሰው ይሰለፋል በጣም ገርሞኛል ከጀርባው ምን ያህል እጅግ ስር የሰደደ ፖለቲካዊ እጅግ ስር የሰደደ የዘር ጥላቻ ዘርን የማጽዳት ክልልን የማዳከም የስልጣን የፖለቲካ ከፖለቲካም አልፎ ፍጹም ጥላቻ በኤርትራ በኩል ደግሞ ቂም የ20 ምናምን ዓመት ቂም ያንን ለመወጣት አብይ እንደ አንድ ክልልን ከሆነ እንደ አንድ ክልል ምንድነው ተብሎ መሬት ድረስ ተወርዶ ይሄ ለምነናቸዋል እንዲህ ብለናል እንዲህ ሽማግሌ ልከናል አይደለም ውሸት ነው ለኔና ለናንተ የሚነገረን ነው እሱ ሌላ አለው ሌላ ኢንተረስት አለው አብይ ፌደራል መንግስቱ ለዘመናት ከኤርትራ ጋር የሚያረጉት ስብሰባ ስምምነት ውል በዚህ መልኩ እንዲፈታ እንጂ በድርድር እንዲፈታ አይፈልጉም በድርድር እንዲፈታ ከሆነ ለዘመናት በቀሉን የያዘው የኤርትራ መንግስት አይስማማም የኤርትራ መንግስት ማየት የሚፈልገው ትግራይ የምትባለዋን የኢትዮጵያን ክልል ተዳክማ ማየት ነው ሰሜን እዙ እንዲፈርስ ነው የሚፈልገው ያ ሁሉ የጦርነት ያ ሁሉ መሳሪያ ክምችት ከዛ በጣም ቴንሽን ካለበት ቦታ የኤርትራ መንግስት እንዲጠፋለት ይፈልጋል አብይም ይሄንን ይፈልጋል ምክንያቱም ሁሉ መሳሪያ ያለው እዛ ነው ብሏል ቃል በቃል ስለዚህ ቴንሽን አለ ይሄን ቴንሽን መደምሰስ ይሄን ቴንሽን ማጥፋት እንጂ ፖለቲካ አይደለም ዘርን ቂምን በኤርትራ በኩል አድርጎ ነው አሁን ልብ በሉ በ3 ሳምንት አለቀ የተባለው ጦርነት በ3 ሳምንት ተጠናቀቀ የተባለው ጦርነት 6ኛው ወር ላይ
በ8 ግንባሮች ጦርነት ገጥመናል አለ። ስሙት፣ እንደዚህ ነው ያለ። በትግራይ አካባቢ እንደተባለው በ8 ግሩፕ የተደራጀ በ8 የሽፍታው አመራሮች 8 ቦታ ተከፍለው በአንድ ጊዜ ዘመቻ ተካሂዶባቸዋል። እነሱን ለመደምሰስ ማለት ነው። ተመልከቱ። ዱቄት የነበረ ቲፒኤልኤፍ በአየር ላይ የተበተነ ዱቄት የሆነ እንዴት በ8 ግንባር 8 ግንባር ቀላል እንዳይመስላችሁ። በ8 ግንባር ጦርነት ቲፒኤልኤፍ እኮ መጨረሻ ላይ ፓርቲ ነው። ሀገር አልሆኑ ፓርቲ ነው። ቲፒኤልኤፍን የሚደግፍ ከ95% በላይ የትግራይ ህዝብ አለ። ቲፒኤልኤፍ ውስጡ ነው፣ ደሜ ውስጥ ነው የሚል። ስለዚህ ይሄ የተገጠመው ጦርነትና የጦርነቱ ማብቂያ መጨረሻ የለውም። አንለስ አንድን ክልል ሙሉ ለሙሉ ያንን ብሔር ካልጠፋ በስተቀር ያ ብሔር ካልወደመ በስተቀር መቼም ሰላም አይሆንም። መቼም ፍርሃቴ ይሄዱ። በጣም እፈራለሁ። በአንድ ወቅት ተይዘዋል፣ እንደዚህ ነው። መግለጫውን ስሙት። አንዱ ከአንዱ ጋር ይጋጫል። የምትሰሙት ነገር ስትሰሙ ሰርፕራይዝ አላደረጋችሁ? ተደምስሷል፣ ጠፍቷል፣ ምንም የለም የተባለን ቡድን በ8 ቦታ እንደገና ጦርነት ገጥመናል። ምን ማለት ነው? ነገስ ሌላ ነገር አንሰማ? ይሄው በቃ መጨረሻ ነው። የዛሬ 5 ወር ሙሉ ለሙሉ ጦርነቱ በቃ ጥንቅቅ ብሎ ሁሉ ነገር ወደ ሰላማዊ ህይወት ተለውጧል የተባለው ክልል ምን ነው ዛሬ በ8 ቦታ በሄሊኮፕተር፣ በጀት፣ በድሮን፣ በእግረኛ እንዴት በ8 ቦታ? ይሄ ማለት ሙሉ ክልሉ ላይ ህዝቡ ለውጊያ የተዘጋጀ ውጊያ ላይ ያለ እየተዋጋ ያለ ነው ማለት ነው። ስለዚህ ድንበር አልፎ ከሱዳን ጋር ይሄን ያህል መስማማት ወጣት አናስጨርስም ከተባለ ለምን የሀገር የሀገር ወጣት መከላከያችን በነዛም በኩል ወጣት እንዴት ዝም ብሎ እምሽክ ብሎ ይገደላል? በጣም ያሳፍራል። በጣምም ያሳዝናል። እኔ በጣም አዝኛለሁ። ሙሉውን ስትሰሙት የተጠና ስክሪፕት ነው የሚመስለው። በንግግር የቲፒኤልኤፍም ሰዎች ጫካ ሆነው የሚያረጉት ፕሮፓጋንዳ አለ። እነዚህ ሞቶ የሚያረጉት ፕሮፓጋንዳ አለ። ምንድን ነው የሚጠቅመን? በሁለቱም ወገን ይሄ ፕሮፓጋንዳ ወጣትን ከመጨረስ ውጪ፣ ወጣትን ከመደምሰስ ውጪ፣ ትውልድን ከማጥፋት ውጪ ምንድን ነው የሚጠቅመን? እውነት የቲፒኤልኤፍ መንግስት የሱዳንን ያህል ለኢትዮጵያ አስግቶ ነው? የግብፅን ያህል ለኢትዮጵያ አስግቶ ነው? እውነት ቲፒኤልኤፍ ከኤርትራ በላይ፣ ከሻዕቢያ በላይ፣ ከኢሳያስ በላይ የሚያሰጋ ሆኖ ነው? እውነት የኤርትራ መንግስት ለገዛ ዜጎቹ ለገዛ ወጣቶቹ ለ30 ዓመት ባህር ሲበላቸው ለነበሩ ትምህርት ላልተማሩ ዩኒቨርሲቲ ለሌላቸው ወጣቶች ያልሆነ መንግስት እውነት ለኢትዮጵያ እውነት ኢትዮጵያ ዜግነት ላለው አስቦ ኢሳያስ በጣም ያሳዝናል። በጣም ኢምባረሲንግ ነው። እርግጠኛ ነኝ ምናልባት ይህንን ቪዲዮ የምትመለከቱ የተለያየ
ፓርቲ ልትደግፉ የምትችሉ የተለያየ አይነት አቋም ያላችሁ ናችሁና የሁላችሁንም አቋም ሪስፔክት አደርጋለሁ። በጣም ነው ሪስፔክት የማደርገው። ያመናችሁበትን ይጠቅማል ያላችሁትን በተለይ ደግሞ ለሀገር ይጠቅማል የሚባለውን ነገር መደገፋችሁ፣ መናገራችሁ፣ ሐሳብ ማቅረባችሁ ነውር ነው ብዬ አላምንም። እኔ በሐሳብ አምናለሁ። ስለማምን ነው ሐሳቤንም በነፃነት የማደርገው ማለት ነው። ነገር ግን ውስጣችንን መስማት ደግሞ በጣም አሪፍ ነው። ኢትዮጵያዊነት ማለት የኢትዮጵያዊነት ስሜት ማለት ሽናሻውም፣ ስልጤውም፣ አፋሩም፣ ደቡቡም፣ ምዕራቡም፣ ምስራቁም፣ ኦሮሞውም፣ አማራውም፣ ትግሬውም፣ ክርስቲያኑም፣ ሙስሊሙም የትኛውም ሲበደል እኩል የሚጮህ ማንነት፣ እኩል የሚያመዛዝን ማንነት ኢትዮጵያዊነት ማንነት። የኦሮሞ ፎቢያ ሰው እያራመደ ኦሮሞን እየጠላ ኦሮሞን እየገለለ ወይንም ኦሮሞን እየናቀ ውስጡ ኢትዮጵያዊነት እንዳለ የሚሰማው ሰው ተሳስቷል። ወደድንም ጠላንም ኢትዮጵያዊን ኢትዮጵያዊ የሚያሰኘው እኩልነት፣ እኩል መብት የመናገር ቢሆን፣ የመግዛት ቢሆን፣ የመሸጥ ቢሆን፣ የመግባት ቢሆን፣ የመውጣት ቢሆን እኩል መብት፣ ኢትዮጵያዊነትን የሚያኩል ማንነት፣ እኩል ብሔርተኝነት ቢሆን የትኛውም እኩል መገለጫ ሲኖረው ያ ኢትዮጵያዊነት ነው። አማራነትን ብቻ የሚያንጸባርቅ ኢትዮጵያዊነት እሱ ኢትዮጵያዊነት አይደለም፣ ብሔርተኝነት ነው። ዘረኝነትም አልለውም እኔ። ብዙዎቻችን ዘረኛ እንላለን። ይሄ ስለ ዘር አይደለም የምናወራው፣ ስለ ብሔር ነው። በዘር ከተነሳ ሁላችንም ዘራችን የሰው ዘር ነው። ለኛ ዘረኝነት አይሰራም። እኛ ውስጥ ያለው ብሔርተኝነት። ዘረኝነት በነጭ ከለርና በጥቁር አይነት ከለር የሚገለጸው እሱ ዘረኝነት ይባላል። ነጭ ቀለም ያላቸው ጥቁሮችን ሲያገሉ ያ ዘረኝነት ነው። በእኛ በኢትዮጵያውያን መካከል ግን ያለው ዘረኝነት ሳይሆን ብሔርተኝነት ነው፣ ጭፍን ብሔርተኝነት። ስለዚህ ዘረኝነት እያላችሁም አታውሩ። እኛ መካከል ያለው ጭፍን ብሔርተኝነት ነው። ስለዚህ ስልጤነትን ብቻ የሚያጎላ ብሔርተኝነት ኢትዮጵያዊነት አይደለም። ጉምዝን ብቻ የሚያጎራ ኢትዮጵያዊነት ብሔርተኝነት እንጂ ኢትዮጵያዊነት አይደለም። ኢትዮጵያዊ ማለት ሀገር ውስጥ የተወለደን ያደገን ማንም ይሁን ማንንም እኩል የሚይዝ፣ ሲጮህለት ሲገደል እኩል የሚያለቅስለት ያ የኢትዮጵያዊነት ማንነት ነው። ኢትዮጵያዊነት። ሌላኛው ሁላችንም ኢትዮጵያዊ የሚባል ዜግነት ሲኖረን ኦሮሞ የሚባል ብሔር አለ፣ አማራ የሚባል ብሔር አለ፣ ትግሬ የሚባል ብሔር አለ፣ ሽናሻ የሚባል ብሔር አለ፣ ደቡብ በጣም ብዙ ብሔሮች አሉ። ያ ብሔር ነው። ያ ብሔር ውበት የሚኖረው ኢትዮጵያ በሚባል ዜግነት ውስጥ። ኢትዮጵያዊነት ዜግነት እንጂ ኢትዮጵያዊነት ማንነት አይደለም። ብዙዎቻችሁ ኢትዮጵያዊነቴ ማንነቴ ምናምን፣ እኔም ብዬ አውቃለሁ። ኢትዮጵያዊነት ማንነት አይደለም። ኢትዮጵያዊነት ዜግነት ነው። ማንነታችን በብሔራችን ውስጥ የሚገለጠው እኛነታችን እንዲከበርልን የምንፈልገው፣ እንዲወደድልን የምንፈልገው፣ እኩል መብት እንዲያዝልን የምንፈልገው ብሔራችን ነው። ብሔርተኝነት ይጥፋ የሚሉ ሰዎች ምናልባት የሀገራችንንም ነባራዊ ሁኔታ ካለማወቅ፣ ኦሮሞነትን አጥፍተህ አትጨርሰው፣ አማራነትን አጥፍተህ አትጨርሰው፣ ትግሬነትን ወይንም ሌላነትን አጥፍተህ አትጨርሰው። ክርስትናን፣ እስልምናን ማንም አጥፍቶ እንደማይጨርስ ማለት ነው። ብሔርን
ደብዛውን አታጠፉት። በብሔር ውስጥ ግን ማንነታችንን ባገኘንበት ብሔር ውስጥ ግን ኢትዮጵያዊ ዜግነታችንን ማጉላት ከቻለን፣ አንድነታችንን መጠበቅ ከቻለን፣ እኩል ማልቀስ ከቻለን ንጹህ ኢትዮጵያዊ ነን ማለት ነው። እንግዲህ ይሄንን ካልኩኝ አማራነትን የሚያገል፣ ኦሮሞነትን የሚያገል፣ ትግሬነትን የሚያገል ኢትዮጵያዊነት መቼ መቼ ዛሬ ብዙ ሰዎች ለመታገል ጫካ የገቡት ጫካ ሆነው የሚታገሉት በኢትዮጵያዊነት ውስጥ መገኛቸውን ኦሮሞነትን፣ መገኛቸውን አማርነትን፣ መገኛቸውን ትግርነትን ስለሚፈልጉት መናቅ አይፈልጉም። በዛ ክልላቸው ራሳቸውን በራሳቸው እያስተዳደሩ የራሳቸውን ሰዎች አምጥተው በራሳቸው በነፃነት በህብረት መኖርን ይፈልጋሉ። ኢትዮጵያዊነት ለኔ ይሄ ነው። ኢትዮጵያዊነት አንድን ሃይማኖት፣ አንድን ብሔር፣ አንድን ማንነት ብቻ ተቀበል የሚለኝ ለኔ ያ ኢትዮጵያዊነት አይደለም። አንድ ሰው መጥቶ ኢትዮጵያዊነት ኦሮሞነት ብቻ ነው፣ ኦሮሞን ትቀበላለህ፣ ባንዲራችን ይሄ ነው ቢለኝ ያለን ኢትዮጵያዊነት አይደለም። ያ የኢትዮጵያዊነት ዜግነት አይደለም። ትግሬም ልክ እንደዛው፣ ሽናሻውም ስልጤውም ልክ እንደዛው ማለት ነው። እንግዲህ መግቢያ ላይ እንዳሳየኋችሁ በጣም ብዙ ነገሮች ሰርፕራይዝ አድርገው ለኔ ኢትዮጵያዊነት ይሄ ነው። ታዲያ ይሄ ከሆነ ኢትዮጵያዊነት ባጫ ደበሌ ይሄንን ኢትዮጵያዊነት ደብዛ በአንድ ክልል ላይ የሚያጠፋ እጅግ በጣም በሚያሳዝን በንቀት አንድን ክልል ብቻ ይሄ ነገር ነገ ኦሮሚያ ላይ ላለመቀጠሉ ምንም ዋስትና የለም። ምክንያቱም መግለጫውን ሰምታችሁታል። ሙሉ መግለጫውን አልደግሞ ከመግለጫው ላይ ግን መግቢያ ላይ የሰማሁት ነገር በጣም ሰርፕራይዝ አድርጎኛል። ስለ ሱዳን የተናገረ ከሱዳን ተነስቼ ሁለት ነገር ተናግሬ ከዛ በመንግስት ደረጃ የሚዋሹ ውሸቶችን፣ ለሀገር የማይጠቅሙ ውሸቶችን በማስረጃ አቀርብላችኋለሁ። እስቲ መጀመሪያ ከሱዳን ጋር ሊኖረን ስለሚችለው ነገር ባጫ ደበሌ ምን አለ ስሙት። እንደዚህ ነው ያለው። እኛ ከሱዳን ጋር ጦርነት አናደርግም። ምክንያቱም ጦርነቱ ምንም አያደርግልንም። አሁን ሱዳኖች የያዙትን መሬት በንግግር መጨረስ ይቻላል። እምነታችንም እሱ ነው። ስንት ጊዜ ነው በመሬት ችግር ዘራፍ ብለን ተዋግተን ወጣቶች የምናስጨርሰው? በቀላሉ ፍርድ ቤት ሄደህ እኮ መፍታት ትችላለህ። ተመልከቱ፣ ባጫ ከሱዳን ጋር የሚኖረንን ግንኙነት ሲያስበው ለመሬት ብለን አንዋጋም። ጥሩ ነው። ስትራቴጂም ከሆነ በጣም አሪፍ። ሚዲያ ላይ ወተን አንደነፋ፣ ውስጥ ለውስጥ እንሰራለን። ግን ከሱዳን ጋር ወንድም ህዝብ ነው። በድርድር እንጨርሳለን የሚለውን በግርድፉ ልሰደው። ልብ በሉ፣ ሱዳን ያልወሰደችው ነገር የለም፣ ያላደረገችው ነገር የለም። መሬት ተወስዷል፣ ተዘርፈናል፣ በጣም እየተስፋፉ ነው። ወደ ድንበር በጣም ስትራቴጂ የሚባሉ ቦታዎችን እየወሰዱ ነው። ይህን ሁሉ ላደረገችው ሱዳን ምንም አይነት ሪያክት አለማድረግ ምናልባት የወታደራዊ አቅም ጉዳይ ሊሆን ይችላል፣ ደግሞ ሰላማዊ መንገድ መምረጥም ሊሆን ይችላል። የገረመኝ እዚህ ላይ የሱዳንን ህዝብና የሱዳንን መንግስት ይህን ያህል አክብረው ለብዙ ዘመን እንደ ጠላት እየተያየን በጣም ብዙ ጊዜ ከመንግስቱ ኃይለማርያም ጀምሮ ድንበር ላይ እንዲህ እየተፋጠጥን ለኖረን ሀገርና ህዝብ በድርድር በስምምነት በዓለም አቀፍ ህግ እናደርጋለን የሚለን ባጫ ቅድም እንደነገርኳችሁ መግቢያ ላይ